ይህ የኢትዮጵያ አፈር ውስጥ ተቀብሮ የነበረው ምስጢር የሰው ልጅ ታሪክ ለዘላለም ቀይሮታል። ሳይንቲስቶች የደረሱበት ድምዳሜ ግን ዓለምን ያስደነገጠ ነበረ። ይህች አርዲ ናት። ከ4.4 ሚሊዮን ዓመታት በፊት በአፋር ምድር ትኖር የነበረች ሰው አይደለችም፣ ዝንጀሮም አይደለችም፣ ግን የሁለቱም ድብልቅ የሆነች ምስጢራዊ ፍጡር። አወቃቀሯ ግራ የሚያጋባ ነው። በቀላሉ ዛፍ ላይ ትወጣለች፣ ነገር ግን ልክ እንደኛ በሁለት እግሯ ቀጥ ብላ የመራመድ ችሎታም ነበራት። ትልቁ ድንጋጤ ግን እዚህ ጋ ነው። ሳይንቲስቶች መራመድ የጀመርነው ሜዳ ላይ ነው ብለው ያምኑ ነበር። አርዲ ግን ገና በጫካ ውስጥ ሆና መራመድን እንደጀመረች አረጋገጠችልን። ይህ የታሪካችን የመጀመሪያ ገጽ ብቻ ነው። ነገ ስለ ትልቁ የዝግመተ ለውጥ ስህተት እና ስለ ሉሲ ምስጢር እናወራለን። ይህ ታሪክ ከገረማችሁ አርዲ ብላችሁ ኮመንት አድርጉ። ነገ እንገናኝ።